በዘራችን እንዳናገባ ጊዜያችን ያሳለፈን ሽማግሌ ሲመጣልን ዘራችን አይደለም ላልን ቤተሰቦች አባቶች ሁላችንም አላህ ይናገረናል። ከዚህም ተጨማሪ በዘሩ ለሚኮፈስ ሁሉ የሰው ልጅ አላህ በሚገርም ሁኔታ ይናገረናል። እናንተ የሰው ልጆች ሆይ እኛ ከወንድና ከሴት ፈጠርናችሁ በጎሳና በዘርም ለያየናችሁ ይሄን ያረግንበት ግን እንድትዋወቁ ነው ይላል አላህ። መተዋወቂያችን ከናንተ መካከል ግን በላጫችሁ አላህን ይፈራ ብቻ ነው ይለናል አላህ Subhanahu Wa Ta'ala። ታላቅ አዋጅ ነው አላህ የሚነግረን። ነብዩም ሰለላሁ ዐለይሂ ወሰለም እንዲህ ይሉናል፣ በዘሩ የሚኮፈስ ከኛ ዘር ውጪ የለም የሚል የሰው ዘርም የሚንቅ ከኛ አይደለም አሉ። እንደ ዘር ደግሞ በሚገርም ሁኔታ የገለጹት ምን አለ? ዘረኝነት ጥንብናት ብለው እንዴት ጋብቻ ያልፈናል? እንዴትስ እንኮፈሳለን? እንዴትስ ከማንም በላይ እንሆናለን? ዘራችን የጀነት መግቢያችን አይደለም፣ ዘራችን መተዋወቂያችን እንጂ። ወጀዛኩሙላህ ኸይር።